Happy New Year. አውቃለሁ አሁን ፖሊስ ብትጠሪ ታሳስሪ እንደምቻ ያውቃለሁ ያንን ማሰብ የነበረብህ ሴት ላይ ሊደርስ የማይገባው ጥቃት እኔ ላይ ከማድረስ በፊት ነበር መኩሪያ ፕሮፌሰር አሌክስንም ማናግሬው ነበር በኤለን ነምበርሽ ትምህርትሽን መጀመር እንደምትችይ ነግሮኛል እውነት ወይኔ ደስ ሲል በጣም ነው ማመሰግነው እንዲህ በዓል ላይ ተሰብስበን እንደ ቤተሰብ ስናሳልፍ ለመጀመሪያ ጊዜ ነው እኔና ካሌብ አይገርምም እውነት ሉል ፈርምላታለሁ ብሏል አይደል እንዴ ታዲያ አንተ መከራከር ምን አስፈለገ well ኬዟን ራሴው ስለሆነ የጀመርኩት ራሴው ጨርሰዋለሁ ነው ያልኩት ምንድነው ግሪን ካርድ እንታወቃለን አይደል ባለፈው ስራ ቦታ ያገኘውሽ ልጅ አይደለሽ እንዴ እንጃ የት ነበር መኪና ልትገዢ የመጣሽ ጊዜ ልክ ነሽ አስታወስኩ እንዴት ነሽ ደህና ነሽ ሰላም ነሽ ደህና ነኝ አንዴም እናቴ ታማለች ብሎ አርዝሞት ነበር ሰርጉም ብላይ ነበር ቀለሙ ትንሽ አሞቸው ነበር ካንሰር ነበረባቸው ኧረ እባካችሁ እንዴ የሆነ የሚበላ ነገር ይምጣ እንጂ ይሄ ሰውዬ ፈታታለው ካለ ስታተስ ለሶና ዲፖርት ልትደረግ ትችላለች ስማ አንተ ክሩቤል በምንም አይነት ተአምር ግን ወደዚህ እንዳታነሳ ሁለቱም ጣውንቶች በአንድ ጠረጴዛ ላይ ቁጭ ብለውልሃል አይ እሱ እንኳን ይቅርብኝ ግዴለም እንደዚህ አይነት ነገር ውስጥ ነው ገብቻ አላውቅም ልጄ ፊት እንደመታኸኝ አትርሳ ሳምሪን ትወዳታለህ ይሄንን ጥያቄ ላንቺ መመለስ ግዴታ አይደለም ነው የምልህ ገብቷል አንተ እንደዚህ አይነት ህጋይ ሰው ነህ ኢሊጋል ነገር ውስጥ ከምትገባ አይ ምን እሱ ለኔ አዲስ ነገር ነው ለሱ አጣስ እንዴት ነሽ ታዲያ ሂራኔ ደህና ነሽ ወይ ታዲያስ ደህና ነኝ ጋሽ ሰላም ነሽ ጤና ሁሉም ነገር ደህና ነው ሁሉም ሰላም ምን ነው እዚህ ከደረስክ አይቀር ሱቃት ገባም ነበር እንደዛ እናወራም ነበር ምን እዛ ሰው ስላለ እኮ እንደው ሚስጥር ለማውራት ስለማይመቸው ለዚህ ጋር ላምጣ ብዬ እዚህ አምጥቼሽ እኮ እንዳወራ ብዬ እኮ ፈልጌ ምን ነው በሰላም ሰላም ነው ደህና ነው ልጆች እንዴት ናቸው ደህና ነሽ ልጅሽ ደህና ናት እግዚአብሔር ይመስገን አንተ እንዴት ነህ ደህና ነው ጥሩ ነው እዚሁ እግረ መንገዴ መምሬ ስባቱ ጋር መጥቼ ያው እግረ መንገዴን ሰላም ልበልሽ ብዬ ነው አንቺ ነው አይ ጋሽ ታሰ ቁም ነገረኛ እኮ ነው ቢዝነስ እንዴት ነው ታዲያ ደህና ነው ጥሩ ነው አንቺ ጋርስ እንዴት ነው ልጅሽ ደህና ነች ወይ ደህና ናት እግዚአብሔር ይመስገን ጎሽ ምን የዚህን የጉልማን ነገር ላማክርሽ ብዬ እኮ በዛውም ያንን ዕቃ ደህና ቦታ ማድረግሽን ለማረጋገጥ ፈልጌ ነው የምን ጉዳይ የምን ዕቃ ምን ነው አሁን ስሙን ለምን ታስጠርኛለሽ ዲቪዲውን ነው እንዴ ላንተም ሰጥቷል እንዴ ታዲያስ እንዴ ለዛውም አስጠንቅቆ ነው የነገረኝ አስጠንቅቆ እንዴ ለማንም እንዳታሳይ ብሎ አስጠንቅቆ ነው የነገረኝ ምን ሆነሻል አንቺ ምንድነው ግን እሱ ጋሽ ጣሰው እኔም እኮ ግራ ገባኝ ማየትም ፈልጌ ነበር ግን እንዳታዩ ብሎ አስጠነቀቀኝ ግን ደግሞ ምንድነው የሚለው ስሜት ውስጥ የፈጠረብኝ አይ እንዳታዩ እኔም አላየሁትም ግን ትንሽ ጉዳዩ ከበድ ሳይል አይቀር እኔና አንቺ ማውራታችንንም ለማንም እንዳታወሪ ጉልማንንም ጨምሮ አደራሽን ለምን ጋሽ ጣሰው አየሽ ሁላችን በሚስጥር እንድንይዘው ይፈልጋል ታዲያ ሁላችንም የሚስጥሩ ተካፋዮች አይደለን እንዴ ጋሽ ጣሰው ነን የምን መደባበቅ ነው እንደዚህ አይነት ነገር ላይ አየሽ አሁን ራሱ እዚህ ቦታ ላይ የሆነ ሰው ቢሰማንሳው ግማሹን ዛሬ ሰምቶ ግማሹን ነገ ሰምቶ ነገሮችን አገጣጥሞ ጉዳዩ ላይ ደረሰበት ማለት አይደለም እንዴ አዎ ለዛ እኮ ብዬ ነው እሱስ ልክ ነህ ጋሽ ጣሰው
ካሌብዬ ሰላም ነው? ሰላም ነው። ፈለግሽ? አይ ኖ ጀስት ስለ ሰሞኑ ሁኔታ ላዋራ ፈልጌው። ምን ነው? ምን ተፈጠረ? ምንድነው ካሌብዬ? የሆንከው ነገር አለ? ማለቴ ስራ አርፍደህ ነው የምትገባው። በዛ ላይ ደግሞ የማትገባባቸው ቀናቶች ይበልጣሉ። ገብተህም ደግሞ ቢሮ ላይ ስትቆዝም ነው እንጂ እንደ ድሮ ኤነርጂ አላይብህም። ካሌብዬ የምትነግረኝ የምታማክረኝ ችግር ካለ ልሰማ ዝግጁ ነኝ። ፕሊስ አማክረኝ። ምንም ነገር የለም አታስቢ። ካሌብዬ ሁኔታክ በጣም እያሳሰበኝ መጥቷል። ምክንያቱም በማላውቀው ነገር ዲፕሬሽን ውስጥ እየገባክ እንደሆነ የተሰማኝ ነው። ሄሎ ምንም አልሆንኩም አልኩሽ እኮ ሰላም ነው ሁሉም ነገር። ካሌብ እንዴት ነው ሁላ ነገር እያየው ሰላም ነው የምትለኝ? ሄሎ ካንቺ ጋር የተያዘ ነገር መስሎሽ ከሆነ አይደለም። ካሌብ እኔ ስለኔ አይደለም ስላንተ እኮ ነው። እኔ ያስጨነቀኝ አንተ ባህሪ ነው። በፍጹም ማላውቀው ካሌብ እየሆንክብኝ ነው። ስለኔ አትጨነቂ ሄሎ። ካላንደር ላይ ያሉትን ቀጠሮች ቼክ አድርጋቸዋል? በኋላ ቼክ አድርገዋል። ይሄ ምን ማለትክ ነው ካሌብ? አንዳንዶቹ እኮ በጣም አርጀንት ናቸው። ካሌብ ማየት አለበት። ቶሎ ሰሚት የሚደረጉ ኬዞች ናቸው። ይደርሳል። ኧረ እባክህ ካሌብ ተው። ለዚህ እኮ ነው ያንተ ነገር የሚያጠራጥረኝ። ሌላ ጊዜ እኮ ቢሆን ዘገየሽ ብለም ታጣድፈኝ አንተ ነበርክ። ጉዳዩ ካላለቀ አምሽተህ የምትሰራ እንቅልፍ እንኳን ተኝተህ ማታልሰው ነበርክ እኮ። ዛሬ ግን ይዛኑ ለተገላቢጦሽ ነው የማየው። ካሌብ ፕሊስ። ሄሎ ፕሊስ። ባለብኝ ሐሳብ ላይ ሌላ ጭንቃት ጨምሪብኝ። ለምንድን ነው ይሄንን ጉዳይ ለኔ የማታይልኝና ሁላችንም ሰላም ማናገኝበት? እሺ ችግር የለውም። ችግርን ብቻህን መወጣት ከፈለክ ችግር የለውም ተውሃለሁ። ታዲያ የት ደበቅሽው? ጥሩ ቦታ ነው ያረግሽው? እሱሳው ጥሩ ቦታ ነው ያስቀመጥኩት። እዚህ ሱቅ ውስጥ ነው ወይስ እቤት ነው ያስቀመጥሽው? ደና ቦታ ደብቄዋለሁ ጋሽ ጣሰው፣ አንተ አታስብ። ምን መሰለሽ የኔና ያንቺ የቤተሰቦቻችን የህይወት ጉዳይ፣ ስለዚህ ደግሞ ደህንነቱን ማረጋገጥ ይኖርብናል። ለዛም ብዬ ነው። ዝም ብለሽ ግን ግልጽ ቦታ እንዳታደርጊ አደራሽን። አይ ጋሽ ጣሰው ደና ቦታ ነው ያስቀመጥኩት። እንደው ምናልባት ሰው ያይብኛል ብለሽ ከፈራሽ እንደው ለኔ ልትሰጪኝ ትችያለሽ? እንደው እኔ አንድ ቃዝናለኝ እዛ ውስጥ እንደው ቆንጆ ቦታ አድርጌ ወጥፍ ያስቀምጠዋል። አይ ጋሽ ጣሰው ችግር የለም አታስብ፣ ደና ቦታ ነው አልኩ ያስቀመጥኩት። ግን ቃዝናለሽ እንዴ አንቺ? አረ በጭራሽ በፍጹም የለኝም። እንዴ ዝም ብለሽ እንደማንኛውም ፋይል ውጪ ዝም ብለሽ ዘረሽ ቁጭ ታደርጋለሽ እንዴ? ደና ቦታ ነው ያስቀመጥኩት ጋሽ ጣሰው፣ አታስብ አልኩህ እኮ። ከሆነ ሰየው ግን አደራሽን እዚህ ሱቅ ውስጥ እንዳታረጊው። አየሽ ገቢ ወጪ ስላለ ሰራተኛም አልባሌ ነገር መስሏቸው ወይ ይጥሉታል ወይ ይወስዱታል። አየሽ ለዛም ብዬ ነው። እሺ ጋሽ ጣሰው አታስብ፣ ሚስጥር መጠበቅ ላይ በጣም ጎበዝ ነኝ ጋሽ ጣሰው። አዎ ጎበዝ እኮ ነሽ። የሴት ብልህ አንቺን ያገባ ወንድ ታደለ። ያሞኝ ነው አንቺን የመሰለች ልጅ እንደው እንደ እንቁላል ተንከባክቦ መያዝ ሊያቅተው እንደ እንቁላል ወስዶ ከላይ ሊያፈርጥሽ የሞከረው።
እንደው ይገርምሻል ሉዘር ይሉታል ፈረንጆቹ ምን ላርገው ብለህ ነው ጋሽ ጣሰው ያው እንግዲህ ወደ ስራ መመለስ ይኖርብኛል በደንብ ማላጫወትኩህም እንግዲህ እንገናኛለን እስቲ እኔም እቸኩላለሁ በይ እንግዲህ ሰሞኑን መጥቼ ነገሮችን አጣራለሁ በይ ተነሺ ጎበዝ የኔ አንበሳ በይ ሂጂ ቆሽ ወፈፌ ግዲ Thank you በጣም የበቀደሙ ምሽት በጣም ነበር ደስ የሚለው በእውነት በጣም ቢያንስ በወር አንድ ጊዜ እንደዚህ አይነት ምሽት ፈታ ምንልበት ያስፈልገናል በጣም በሚገርምሽ ሁኔታ በአንዳንድ ነገሮች ተጠምደን እኮ ለራሳችን የሚሆን ጊዜ አጣን ልካና ካሌብ ግን ፈርማለሁ ማለቱ ሌላ ኮምፕሊኬሽን ይፈጥርበት ይመስለኛል ልክ ነው የህግ ባለሙያ ሆኖ ፈርማለሁ ማለቱ ብዙም አልተመቸኝም በዛ ላይ የውሸትም ቢሆን ላንቺ ፈርማለሁ ማለቱ ሊያስቀናኝ ይችላል እውነት ታዲያስ እንዴ ማንንም ሰው አንቺን በሙሉ አይኑ እንዳይብኝ አልፈልግም ካሌብ እኮ ነው በዛ ላይ ወንድምህ ነው ምንድነው የሚያስቀና ስቀልድሽ ነው አረ ግን ያም ቢሆን እሱ ባይፈርም ደስ ይለኛል ታዲያ እንዴት ብለን ነው ሐሳቡን ታስቀይረው ወል ከህግ አንኳያ እሱን የሚያስጠይቅ ነገር ባያደርግ ደስ ይለኛል በዛ ልንስማማ እንችላለን አየሽ ነገሩ ቢታወቅ እሱ በፍራውድ ሊጠየቅ ይችላል በዛ ላይ ላይሰንሱንም ሊያስነጥቀው ይችላል ልክ ነህ አይ ሁሉም ነገር መስመር ይዞ ህይወቴን በቅጡ መምራት የሚጀምርበት ቀን ሩቅ አይሆንም አይዞሽ ሳምሪ ሩቅ አይሆንም አሁን ጠበቃው እንዳለን ያንቺን የፍቺ ፕሮሰስ የሚያደርግ ጠበቃ መፈለግ ይኖርብናል ካሌብስ አይሱ የፍቺውን ኬዝ እንዲይዘው አልፈለኩም ያንን ያዘው ማለት ላንቺ ፈርማለሁ ማለት አይቀርም እኔ ደግሞ በፍጹም ካሌብ እንደዚህ አይነት ነገር ውስጥ እንዲገባ አልፈልግም ስንት አመት የለፋበትን የህግ ሙያውን በዚህ የተነሳ አፈር ሲያስገባው ማየት አልፈልግም ትንሽ ለቀናው ነው አትል እውነቴን ነው አየሽ የኔ ቢታወቅ ከስራዬም አንፃር ምንም የሚሆነው ነገር የለም በዛ ላይ ላንቺ መፈረም የኔም ግዴታ ነው እሱ ግን ብዙ ነገር አፌክት ሊያደርገው ይችላል ምን አለ ይሄ ጠማማ ሰውዬ እሺ ብሎ ሁሉ ነገር በሰላም ቢጨረስልኝ ምን ነው በሰላም ነው የፈለግሽ ሚሚ ሰላም አይደለችም እንዴ ደህና ናት እሷ እና አንቺስ ደህና ነሽ ምን ተፈጠረ የሆንሽው ነገር አለ እኔ ደህና ነኝ ምንም አልሆንኩም መኩሪያ አስደነገጥሽኝ እኮ ምንድነው የተፈጠረው ጋሽ ጣሰው መጥቶ ነበር የት እዚህ አዎ እዚህ መጥቶ ነበር እና ምን ነው ምን ፈልጎ ነው ሰላም ልልሽ ነው የመጣሁት አለኝ ግን ሁኔታው ምንም አላማረኝም መኩሪያ አጠራጠረኝ እና ምን አለሽ ምንድነው የተፈጠረው አይ በቀጥታ ስለ ዲቪዲው ነው የጠየቀኝ ሁኔታው ግን መኩሪያ ምንም አላማረኝም ምን አንቺንም ጠየቀሽ አዎ የት ነው ያለው የት ነው ያረግሽው እቤት ነው ያስቀመጥሽው ሱቅ ነው ያስቀመጥሽው ብሎ ጠየቀኝ ግራ አጋባኝ እና ነገርሽው የት እንዳለማ አልነገርኩትም ግን አንቺ ጋር እንዳለ ያውቃል እሱማ መጀመሪያ ማውቋል በቀጥታ እኮ መጥቶ ነው የጠየቀኝ መኩሪያ ወሂራን ለምን ነገርሽው ይሄማ ምኑ ሚስጥር ሆነ እሱም ራሱ እኮ እኔም አለኝ ብሏል ስለዚህ በቀጥታ አመንኩት በቃ ቢኖረውስ እንዴ መኩሪያ ቆይ አውርተን እኮ አልጨረስንም በቃ ወላ ደግሞ መኩሪያ አውርተን ሳንጨርስ
አንዳንዴ ሳስበው የዚህ ሁሉ ነገር መንስኤ እኔ ስለሆንኩ ጸጸት ይሰማኛል። ነው በጭራሽ እንደሱ ማሰብ የለብሽም። እና ሰው ላለማስቸገር አሜን ብለሽ መቀበል አሜን ብለሽ መገዛት ነበረብሽ። አየሽ ብዙ ሰዎችን ላለማስቸገር ሲሉ ራሳቸውን ጎርተው ኖረዋል። ይሄ ባህል ደግሞ በሀገራችን የተለመደ ነው። ሚስቶች በዶሜስቲክ ቫዮለንስ ለልጆቻቸው ለቤተሰቦቻቸው ሲሉ አልፈው ተርፈው ደግሞ ማህበረሰቡ ምን ይለናል በሚል ፈሊጥ እየተጎዱ እየተደበደቡ ኖረዋል። ይህንን ነገር አንድ ቦታ ማስቆም መቻል ያስፈልጋል። እና አንቺም እንደዚህ አይነት አስተሳሰብ እንዲኖርሽ አልፈልግም። እሱስ ልክ ነህ፣ ግን የእናንተን ጉዳት ሳይ ደግሞ የራሴ መቸገር ይበቃኝ ነበር ብዬ አስባለሁ። በፍጹም እንደዛ ብለሽ እንዳታስቢ። ያንቺ መጎዳት ለሌላው ሰላም ሊሆን አይችልም፣ በተለይ ለኔ። ግን አደራህን ቀስ ብላ አሳምነው እንዳትጣሉ። እኔና ካሌብ መሀል ጸብ የለም ብዬ ብዙ ጊዜ ነግሬሻለሁ። አንጣላም፣ አንቺን አትጨነቂ። ቢሆንም መቀያየም እኮ ጸብ ነው። ማናችሁም እንድትቀያየሙ አልፈልግም። አይዞሽ፣ አታስቢ። ሁሉም ነገር መስመር ይዛል በቅርቡ። ትንሽ ጊዜ ነው። እሺ ሻይ ቡና ማኪያቶ ምን ይምጣልሽ? ማኪያቶ። ይቅርታ ማኪያቶ ማግኘት ይቻላል? እሺ ቴንክ ዩ። ሁለት ጠቆር ያለ እሺ ሌላስ ምን አዲስ ነገር አለ? ምንም የለም። ሁሉም እንዳለ ነው። ደውዬ ነበር። ደህና ናቸው። ምን አሉ? ሰላም ናቸው። ሁሉ ሰላም ነው። ስለ ሉላ አልጠይቁሽም እንዴ? ሁሌ ነው የሚጠይቁኝ። ሰላም አልሽልኝ?